my Ethiopia peoples ዛሬ ደግሞ በአዲስ ቪዲዮ ተከስተናል። በዛሬው ቪዲዮችን ደግሞ በጣም የተወራለት በጣም አነጋጋሪ የሆነው የዳሽን ባንክ ማስታወቂያ ቪዲዮ ማስታወቂያ የማይመስል በጣም የሚገርም ቪዲዮ ነው ተባብለው ሰዎች እንግዲህ እየተነጋገሩበት ነው። ዛሬ ከናንተ ጋር አብረን ቪዲዮን እንመለከታለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ያደርጋችሁ አብራችሁን ነው ወደ ቪዲዮ እንሄዳለን። ጥራቱ ምናምን ግን ይለያል። በኢየሱስም ሳውንዳቸው ጥራታቸው ለምን አትየው? አንተ ልጅ ምንድን ነው የሆንከው? ምንድን ነው የሆንከው? ምንድን ነው እሱ እንደዚህ ጨካኝ? ኧረ ምን ያደረገ አውቃለሁ እኮ ነገም ጨርሳለሁ። ጭራሽ እኔ መልስ ተረስ ነው ተረስ ነገ ጨርሶ ያስገባሉ። ይሄን እናንተ ማሰራችሁ ማለት ነው። ኧረ ቲሸር ነገ አንድ ያልከን ነገ እናሳያለን። ኧረ ቲሸር ነገ አንድ ያልከን ነገ እናሳያለን። ወይ እንዴት ነህ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። የመመረቂያ ወረቀታችን እየሰራ ይሄ ልጅ እንደዚህ ጎበዝ ነው እንዴ? በጣም ጎበዝ ነው። አትነግረኝም ነበር እንዴ? አብረን ዳሽን ባንክ አካውንት እኮ እንከፍት ነበር። ኧረ ባንካቸው ዘመኗል። ሱፐር አፓቸውን ወርደህ በራስህ ስልክ ራስህ መክፈት ትችላለህ። ኧረ ተው ደግሞ ወይ ማስታወቂያ እጅ ከፍንጅ መቅለስ። በዚህ ልክ ማስታወቂያ መስራት ከባድ ነው። እናውራው አንድ ላይ ሄደን እሱን በንግግር ማሳመን የማይሆን ነገር ነው። አንተ አታቆም እንዴ? ይኸውልህ ዲኑ ጋር ከፈሰሰው መፍትሄ አለ። ከሱ የተሻለኛ ማመን ይመስላል። ስማ፣ ለሌሎች አስተማሪዎች አቀሳስሮ ግሪዳችንን ነው የሚበላሽው። በማርክ ተመረቀት አቆራኛል። መመረቅ ደግሞ ይግድ እንጂ ሰረት እኮ ነው። ሰሞኑን አሁን ሸርምቱ ማን ጋር የሚገባ ይመስላችኋል? ያችን አያት ወፍራማ ጋር ስለሚሄድ እሷን ይዞ የሚገባ ነው። አይደስ ታስጠላቸው ጋር እንኳን አይገባ። ሲጀምር ሴት የሚመርጥ ይመስለኛል። ለምን ይዞ የሚገቡ በችን ጉዳይ ሳንይዙ ምትቶች ከዚህ ሁሉ ሰው አልኩኝ ዛት የሚገባ ወንድ ተገኛል። ወይኔ ፋዘሩን የወዴት ነው የምንሄደው? በኢየሱስ አከኒ ያልኩ አይደለም ነገርስ ኧረ በስመ አብ ምን ሊያደርገው ነው? እየተከተለው ነው። አብሮት ገባ። ሌላ ቤት አለው ሰውዬው መሰለኝ። ሌላ ፋሚሊ እንደም ሲጋራ
አይዞሽ ፍሬሽ ነሽ መሰለኝ። በፈጣሪ ምን ነው ሸበላው አስደነገጥከኝ እኮ። ምን ነው ሾርት ፈልገህ ነው? ወዴት ነው? ኦ የጆን ዳንኤል እህትም አለች። ደስ ይላል በጣም የሚገርም አክቲንግ ነው የሚሰሩት። አባዬ ደህና መሻችሁ። ምን አገባህ? ምን አገባህ? ምን ነው ልጅ? አንቺ ዝም በይ። ራስህ ዝም በል። ያመሃል እንዴ? ይሄ ልጅ ምን ነገር አድርጎታል አባዬ? ከትምህርት ቤት ከአስተማሪ ጋር ሳይቀር ተጣልቶ ተባሯል። ኧረ በእናትህ ተነስና ፈጥነህ ግዛልኝ። ምንድን ነው የሆነው? ኧረ በእናትህ ተነስና ፈጥነህ ግዛልኝ። አሁን ማን ነው ማስታወቂያ ብሎ የሚያምነው? ማይዛ መድኃኒት ይዘኝ ኢየሱስ ቃለች። አንተ እዚህ አሁንም ጠርሙስ ውስጥ ተደብቀሃል አይደል? ያው ገብቼ እገዛለሁ። እና አንተ ራስህ ልትጦር ነው እንዴ? እና ተነሳ አሁን እንሂድ። አንተ ደግሞ ሂሳብ ንገረኝ። የዳሽን ሱፐር አፕ ነው ማስገባል። ምንድን ነው አዲሱ የዳሽን ሱፐር አፕ ነው። በውስጡ በጣም ወይ ዳሽን ይዟል። ላይፍን በጣም የሚያቀል አፕሊኬሽን ነው። የሚጠቅመኝ ነገር አለ? እንደውም ለዛች ቶሎ ቶሎ ነዳጅ ለሚጨርሰው መኪና ቀስ ቀስ እያሉ ማስታወቂያቸውን ሞቷል አባትየው። ኢየሱስ ምንድን ነው? በጣም አሳዛኝ ፊልም አድርገውታል። ሩባ ስለደረሰብሽ ሐዘን ምክንያት በጣም አዝናለሁ። ሰሙ እኮ ያኔ እኔ በደወልኩለት ሰዓት ግሮሰሪ መተህ መድኃኒቱን በጊዜ ስላደረስክለት ህይወቱ ማለፉ እኔን ተጠያቂ ነበሩ። አይቅር በል እንኳን ሞተ ተገላገልኩት። ሁሌ እያየሁት በእናቴ ላይ የሚፈጸመውን ኃጢአት ከማየት ነው የገላገል። ተጫቶሽ እንዲያው ላይ እንዳለ እንጂ የምናስቀይሜው ራፉ ላይ እንዳለ እንጂ የምናስከብቼው ነው። አንድ ቀን ባገኘሁት እና ይቅርታ በጠየኩት እንዳለ እኮ ነው። መስተመጨረሻ ታሪኩ ምን እንደሚሆን በጣም ማየት ጓጉቻለሁ።
መሽቷለሁ። ነው ሾርት ፈልገህ ነው? እቺ ሴተኛ አዳሪ የተባለችው ሴትዮ መጣች። አውቀሻታል? ማንን ነው? አስቴርን ነው? የተሽዬ እኮ ታናሽ እህት አክስትህ እኮ ናት። አክስትህ እኮ ናት። የተሽዬ እህት እኮ ናት። ራስ ወንድሜ ወንድሜ መጥቅ እኔ ትንሽ በጌታ በኢየሱስ ኧረ ያኔ ቤተሰቦቿ ሁሉ ባገለሏት ሰዓት እኔም አክስቱ ነች። ወይኔ ብሎ በይ ባንክ ቤት አሁን በግ የቆጠበ ሳንቲም ከዚህ ከሴተኛ አዳሪነት ህይወት እንድትወጣ ኧረ እንደዛ ይሰራ። ኧረ ባንክ ኧረ ዳሽን ባንክ ጸያፊ ህይወት እስከምትወጣ ድረስ ምን ብሎ ያስተዋወቀ በዛ ሁኔታ ምን ያደርጋል? ተሽዬ ሞት ቀደሙ ጌታ በኢየሱስ የሚገርም ነው። ግን በቃ የተሰራው ነገር የሚገርም ስለኝ ግማሹ ከቴ አባቴ ይገባዋል። ቤተሰቤ እና ራሴን አጣሁ። በግማሹ ቀን ትዳር ይዘማል፣ ቤተሰብ ይበተናል። የምንወዳቸው ሰዎች ህልበት በእጃቸው ይዘናል። መታየት ያለበት ቪዲዮ ይህን ሲኒማ ቤት ነበር መታየት ያለበት። ማስታወቂያ ነው እንጂ ኢየሱስ ስም እውቀት አንድ እርምጃ ሲቀድምና ሙሉ ሲሆን ትውልድ ይተርፋል። ሁሌም ቢሆን አንድ እርምጃ እንቀድም። በጌታ በኢየሱስ ምን አይነት ፊልም ነው? ምን አይነት ፊልም ነው? አሁን ማስታወቂያ ነው ቢባል ማን ነው የሚያምነው? ጋይስ ማን ነው የሚያምነው? ይህ ሲኒማ ቤት መታየት ያለበት ነው። ኳሊቲው፣ ድርሰቱ በኢየሱስ በጣም በቃ አወራረዱ ደስ ይላል። በጣም ይገባቸዋል። እነዚህ ይገባቸዋል። እውነት የሚገርም አድርገው ነው የሰሩት። እያንዳንዱ ፖይንታቸው ላይ ደግሞ ማስታወቂያውንም እያሳለጡት ነበረ። በጣም ነው የወደድኩት። የሚገርም እውነት። እኔ እንደዚህ አነጋጋሪ ሲሆን እንደዚህ ነው ያከራሱ ይመስለኛል ብዬ አላሰብኩም ነበር። ማየት ያለባችሁ ቪዲዮ ነው። ይህን ቪዲዮ አይታችሁ ሰብስክራይብ አድርጋችሁ ላይክ አድርጋችሁ ኮሜንት ላይ ሀሳብና አስተያየታችሁ ሰጥታችሁ ቤተሰብ ይሁኑ። አብራችሁ ስለሆናችሁ እናመሰግናለን። በቀጣይ እስከምንገናኝ ፒስ። እወዳችኋለሁ።